እስራኤልና አሜሪካንን ጉድ ያደረገው አደገኛና ሳቂታሙ ሃከር። በሃከሮች ስዕል ጭንቅላት ውስጥ ያሉ የኮምፒውተር ኮዶች በሺዎች የተሰለፉ ወታደሮች ማድረግ ከሚቻላቸው በላይ ሊያደርጉ ይችላሉ። ወደ ዛሬው መሰናዱ ልመለስ። የእስራኤል መንግስትና የአሜሪካ መንግስትን ያስጨነቀው አደገኛ ሃከር። ሰላም ጤና ይስጥልኝ ውድ የሀገሬ ልጆች፣ ይህ አጂብ ነው። በቅድሚያ ለዚህ ቻናል አዲስ ሆናችሁ ካላችሁ በዚህ ቻናል ድንቅና ወቅታዊ የሆኑ መረጃዎችና ታሪኮችን የማቀርብ በመሆኑ ሰብስክራይብ በማድረግ ቤተሰቡን ይቀላቀሉ። ይህን ቪዲዮ ወደ እናንተ ማቅረብ ብዙ ውጣ ውረዶች የሚጠይቅ በመሆኑም ቢያንስ ላይክ በማድረግ እንድታግዙኝ በትህትና ጠይቃለሁ። ከአፍሪካ ሀገረ አልጄሪያ አንዲት መንደር ተወለደ። ቤተሰቡም ስሙን ሐምዛ ሲሉ ሰየሙት። እስከ 18 ዓመቱ ድረስም እንደ ማንኛውም አልጄሪያዊ መደበኛ ትምህርቱን እየተከታተለ ቆየም። ዕድሜው 18 ሲሞላ ግን ራሱንና ቤተሰቡን በገንዘብ ለማገዝ የኮምፒውተር ጥገና ተምሮ ከትምህርቱ ጎን ለጎን ለ3 ዓመታት የጥገና ሥራን እየሠራ ቆየም። ከዚያም ወደ ዩኒቨርሲቲ በማቅናት በቴክኖሎጂ ፊልድ የመጀመሪያ ዲግሪውን ያዘ። ሆኖም ግን በተማረበት የትምህርት ማስረጃ ሥራ ለማፈላለግ ጊዜ አላባከንም። ይልቁንስ በውስጡ ለረጅም ጊዜ ይፈልገው የነበረውን የሃኪንግ ስልጠና መውሰድ ጀመረ። ገና ከጥንስሱ ሐምዛ ራሱን ሃከር ለማድረግ ሲወስን በቆራጥነት ነበርና ችግሮች ሲገጥሙት በብልሃት ማለፍን ተክኖበታል። ሃኪንግ ተምሮ ምን ማድረግ እንዳለበት ገና ካሁኑ አቅዶ የጨረሰው ሐምዛም በሃኪንግ ጥበቡ ተጠቅሞ አቅመ ድኩማንንና ምስኪኖችን ለመርዳት እንደሚሰራም ለራሱ ቃል ገባም። ይህን ትልቅ ዓላማ አንግቦ ብቁ ሃከር ለመሆን የሚጠበቅበትን ከኮምፒውተር ፕሮግራሚንግ እስከ ኔትወርኪንግ፣ ከአልጎሪዝም እስከ ሶሻል ኢንጂነሪንግ ሁሉንም ዳሰሰም። በመጨረሻም ራሱን ሲፈልገው የነበረበት ቦታ አገኘው። ሐምዛ ሃከር ሆነም። ሃከሮች እንደ ሆቢና ራሳቸውን እንደ መደበቅ ለራሳቸው የኮድ ስም ያወጣሉ። ታዲያ እኔ ስለምን ይቅርብኝ ያለ የሚመስለው ሐምዛ BX1 የተሰኘ የኮድ መጠሪያ ለራሱ ሰጠ። ባልደረቦቹ ደግሞ the smiling hacker ወይም ሳቂታሙ ጠላፊ ሲሉ ስም አወጡለት። ሐምዛም የሃኪንግ ሥራውን ቀጠለም። በዚህም አሌክሳንደር አንድሮቪች ከተባለ ራሽያዊ ሃከር ጋር አንድ ላይ በመሆን ስፓይ ኤ የተሰኘ ማልዌር ሠራም። ክቡራን ቤተሰቦች፣ ማልዌር ማለት የማሊሺየስ ሶፍትዌር ምህጻረ ቃል ሲሆን ትርጉሙም ጎጂ ሶፍትዌር እንደማለት ነው። ይህ ማልዌር ወይም የኮምፒውተር ቫይረስ በሰዎች ኮምፒውተር ላይ ተደብቆ በመቀመጥ ልክ እንደ ጉግል ክሮም፣ ኦፔራ እና ፋየርፎክስ የመሳሰሉትን የኢንተርኔት ማሰሻ ውስጥ የተቀመጡ የተለያዩ ፓስወርዶችን የሚሰልል አደገኛ ሶፍትዌር ነው። ይህ ማለት ሐምዛ ለኮምፒውተር ጦርነቱ የሚጠቅመውን ሁነኛ መሳሪያ ሰርቷል ማለት ነው። ምክንያቱም ይህ ቫይረስ በሰፊው ከተሰራጨ የብዙሃኑ ኮምፒውተር ውስጥ በመግባት የፌስቡክም ሆነ የባንክ አካውንት ፓስወርድ ማግኘት ያስችለዋል ማለት ነው። በዚህ ስኬቱ የተደሰተው ሐምዛም ደስታ ሳያዘናጋው ቶሎ ወደ ገደሉ ለመግባት ስፓይ ኤ እና ሌሎች የሃኪንግ መሳሪያዎቹን በመጠቀም በተለያየ መንገድ ይህንን ቫይረስ ወደ ብዙ ሰዎች ተደራሽ እንዲሆኑ አደረገም። በተለይም ባንክ ቤት ውስጥና ሌሎች ለፋይናንስ ዘርፍ የሚያገለግሉ ኮምፒውተሮች ላይ ትኩረት በማድረግ ቫይረሱን አሰራጨው። በዚህም ሀገር አሜሪካና እስራኤልን ዋነኛ ኢላማው አደረጋቸው። እናም የብዙ አሜሪካዊና የእስራኤላዊ የፋይናንስ ተቋም ኮምፒውተሮች በሰራው ቫይረስ መበከል ቻለም። የአሜሪካን ጨምሮ በመላው ዓለም ወደ 60 ሚሊዮን የሚጠጉ ኮምፒውተሮች ላይ በዚሁ መንገድ ጥቃት አደረገም። ጥቃቱን ተከትሎ ከመላው ዓለም $1 ቢሊዮን የሚጠጋ ገንዘብ ሃክ ማድረግ ቻለም። ቀጥሎም ሃክ ያደረገውን ገንዘብ ቀድሞውኑ ባቀደው መልኩ ለተለያዩ የእርዳታ ድርጅቶች ገቢ ያደረገው። የብዙ ሀገራትን ቀይ መስመር ማለፉ ያልጠፋው ሳቂታሙ ሃከር ሐምዛም በተቻለው መጠን ራሱን ሰውሮ መንቀሳቀስ ያዘም። አሜሪካን ጨምሮ በሃኪንጉ ጥቃት የተፈጸመባቸው ሀገራትም ሐምዛን ማደን ዋነኛ ሥራቸው አደረጉት። እነዚህ ሀገራት በትብብር በኢንተርፖል አማካኝነት አሰሳቸውን ሲያፋጥኑ፣ አሜሪካን በበኩሏ በኤፍቢአይ እና በኢንተርፖል በኩል ከፍተኛውን የአደን ሥራ ተያያዘችው። ሆኖም ግን ሐምዛን የበላ ጅብ አልጩህ ብሏል። ሳቂታሙ ጠላፊም የሰራውን ስፓይ ኤ የተሰኘ የኮምፒውተር መሰለያ ፕሮግራም ከመንግስታት እይታ ውጪ በሆነው በብላክ ማርኬት ዓለም ላይ ለሚገኙ የተለያዩ ሃከሮች በማከፋፈል ዳጎስ ያለ ገንዘብ ማካበቱን ተያያዘው። የልቡን እንዳደረሰ የሚሰማው ሐምዛም ዓለም በሙሉ እንዲህ ስራው አድርጎት በሚፈልገው ሰዓት ራሱን ከአንዲት ሀገር ወደ ሌላ ሀገር በአውሮፕላን ሲያጓጉዝ ቆይቷል። በወቅቱ የተሰሩ መረጃዎች እንደሚያሳዩት ከሆነ ጥቃቱን የፈጸመው በመላው ዓለም ላይ ቢሆንም
ዋነኛ ኢላማውና ጥቃቱን ያደረሰው በአሜሪካና የእስራኤል ባንኮች ላይ መሆኑ ተዘግቧል። በአረቦችና በእስራኤሎች መካከል ባለው ታሪካዊ ጠላትነት የተነሳ ብዙ አረቦች ሐምዛን ብሔራዊ ጀግናቸው አድርገው የሳሉት ሲሆን በተለይ በትውልድ ሀገሩ አልጄሪያ ብዙ ደጋፊና አድናቂ ሊያተርፍ ችሏል። ለሀከሮች በህዝብ መደገፍ ያልተለመደ ቢሆንም ለአረቦችና በተለይም ለአልጄሪያውያን ግን ጠላት ተብለው ከሚፈረጁት አሜሪካና እስራኤል ዘርፎ ለፍልስጤምና ለአፍሪካ ውስጥ ለሚገኙ የእርዳታ ተቋማት መለገሱ ሐምዛን የልብ አድረስ አድርጎታል። ጥቃቱ ከተፈጸመ ከ5 ዓመታት በኋላ ሐምዛ ከማሌዥያ ወደ ግብፅ ለመብረር ትኬቱን ቆርጦ ተሳፈረ። ጉዞም ጀመረ። በዚህ ሁሉ ጊዜ ሲያሳድዱት የነበሩት የደህንነት ተቋማት የመጨረሻ ዕድላቸውን ለመሞከር በጥሞና ይከታተሉት ነበር። ሳቂታ ሞሃከርን የያዘችውና ከማሌዥያ የተነሳችው አውሮፕላንም ግብፅ ከመድረሷ በፊት ባንኮክ ላይ ትራንዚት ማድረግ ስለነበረባት የታይላንድ ዋና ከተማ በሆነችው ባንኮክ ላይ ታርፋለች። በዚህም ጊዜ ሐምዛን በአይነቁራኛ ሲከታተሉ የነበሩ ደህንነቶች በኢንተርፖል አማካኝነት ሐምዛን ባለበት በቁጥጥር ስር እንዲውል ትዕዛዝ ተላለፈም። በመጨረሻም ሳቂታ ሞሃከር በቁጥጥር ስር ዋለ። በዚህ ጊዜ ነበር ሐምዛም ዓለምን በሙሉ ያስገረመ ተግባርን የፈጸመው። የባንኮክ ፖሊሶች ሐምዛን ሲይዙት ያለምንም መረበሽ ጭራሽ ፈገግ እያለ ታየም። ያ ብቻም አይደለም፣ ይባስ ብሎ በፎቶው ላይ እንደምታዩት የያዙትን ፖሊሶች ሁላ ሳይቀር እያሳሳቀ ነበር። ሐምዛ ፍርድ እንዲሰጠው ሜይ 2013 ለአሜሪካ ተላልፎ ቢሰጥም ያለምንም የፍርድ ውሳኔ ለ2 ዓመታት በእስር ቤት ውስጥ አሳለፈም። ከ2 ዓመት በኋላም በ2015 ሐምዛ የሞት ፍርድ ተፈረደበት የሚል መረጃ ከተለያዩ ምንጮች መሰማት ጀመረም። በተለይ መረጃውን የተለያዩ የአረብ ሚዲያዎች አራገቡት። ሐምዛን ከልባቸው ያኖሩት አልጄሪያውያንም የሞት ፍርዱን ተቃውመው ሰላማዊ ሰልፍ ወጡ። በዚህም ምክንያት አሜሪካ የሞት ፍርድ አልፈረድኩም ስትል በጉዳዩ ላይ ሰፋ ያለ መግለጫን አወጣች። ከጥቂት ወራት በኋላም አሜሪካ በሐምዛ ላይ ጥፋተኛ ስትል የፈረደችበት ሲሆን በዚህም 30 ዓመት እስራትና የ14 ሚሊዮን ዶላር የገንዘብ ቅጣት ተላለፈበት። ሆኖም ግን ቅጣቱ ተጋኗል፣ መቅለል አለበት ሲል የአልጄሪያው መንግስት ለአሜሪካው መንግስት መልእክት ሰደዱ። የአሜሪካ መንግስትም አቤቱታውን ተቀብሎ 30 ዓመት የነበረውን የእስር ጊዜ ወደ 15 ዓመት እስር ተሻሻለለት። ሐምዛ ያደረገው ነገር ልክ ነው ወይስ ልክ አይደለም? ሐምዛ ጀግና ነው ወይስ ሌባ? ዓለምን እያጠያየቀ ያለ ጉዳይ ነው። የእናንተን ሐሳብ በኮመንት ልወቀው። ለዛሬ ይዤላችሁ የቀረብኩትኝ አስገራሚና አስደናቂ የሆነውን የሳቂታ ሞሃከር ሐምዛን ታሪክ ይህን ይመስል ነበር። ለዚህ ቻናል አዲስ የነበራችሁ ካላችሁ ላይክ፣ ሼር እንዲሁም ሰብስክራይብ እያደረጋችሁ ከጎኔ እንድትቆሙ ጠይቃለሁኝ። ከቀጣይ የአጂብ ኢንፎ ፕሮግራም ጋር ተመልሰን እስከምንገናኝ ድረስ ፒስ